ስማ በዚህ ከመጣህብኝ ካንተ ጋር አልደራደርም የምትል መሆን አለበት። በዚህ አብረን እንበላለን እንጠጣለን we are friend it's okay ግን በዚህ ጉዳይ ከመጣ ግን እኔና አንተ አንደራደር። ለምሳሌ ባለፈው ነግሬያቸዋለሁ። እኔ በፈለጋችሁበት መንገድ ብትመጡ ገንዘብ ብትፈልጉ መውሰድ ትችላላችሁ። የፈለጋችሁትን ነገር ማለት ትችላላችሁ። የፈለጋችሁትን ነገር ማለት ትችላላችሁ። በራዩ ከመጣችሁ ግን አልደራደራችሁ። በቃ ምን ነው እንደዛ አይነት ስታንድ ሊኖር ይገባል። እኔ አሁን እዛው ስለምን ገባው ቢኮዝ የዛሬው አርዕስ የመሪነትን ተጽዕኖ መፍጠር። ሁለተኛው መተማመን መፍጠር በምትመሩት ሰው መተማመን። እምነት መፍጠር አለባችሁ። የምትመሩት ሰው ተጽዕኖ መፍጠር ከፈለጋችሁ መጀመሪያ እምነት መፍጠር። እነዚህ ሰዎች ላይ ተጽዕኖ መፍጠር የምትችለው መጀመሪያ መተማመን መፍጠር ስትችል። እያጸለይካቸው ብለው የሚያዩ ከሆነ አይሆንም። ይበላኝ ይሆን ብለው አይሆንም። በህይወት ዘመናችሁ እንደው በሌላ ነገር ላይ ሳቱ የሰው ገንዘብ ወስዳችሁ ግን እንዳስቱ ደውላችሁ ነው ከዚህ ምናምን ሳንቲም ማለት ያለባችሁ። ሰማ መተማመን መፍጠር። እነዚህ ሁለት ነገሮች ዲቨሎፕ ካላደረጋችሁ ትረስት ካልፈጠራችሁ በስተቀር በምንም ተአምር የምትመሩት ሰው እጁን አይሰጣችሁ። ይበላኛል ብሎ ከፈራ ያጠቃኛል ብሎ ከፈራ ኢቭን ሚስጥሩን እንኳን መጥቶ አይነግርም። ለምሳሌ ትመራለህ፣ ቡድን ትመራለህ፣ ኳየር ትመራለህ። ኳየር እየመራ ወይ ማሸር እየመራ የሆነ ነገር እየመራ ወደክ፣ አዘንክ፣ ተሳሳትክ፣ አጠፋ መጥቶ ይሄ ሰው ብሎ ጭንቀቱን ውስጡ ያለውን ነገር ሲነግርህ ይሄን ወስደህ አንተ ሻይ መጠጫ ካረከው በሚቀጥለው ዙር ምን አይነት ማህበር ልትመራ እንደምትችል አስብ። አይሆንም። እምነት የተጽዕኖ ፈጣሪነት ትልቅ እጅ ነው። በምትመሩት ሰው ላይ የምትፈጥሩት እምነት። በእርግጥ በጨረቃ የሚነሳባቸው ሰዎች አሉ። በጨረቃ ድንገት